ሰላም ጤና ይስጥልን ክቡራንና ውድ አድማጭ ተከታታዮቻችን፣ አሁን በተሰሙና መደመጥ ባለባቸው ሰበርና ልዩ ልዩ መረጃዎችን ይዘን ቀርበናል። እንደተለመደው ሁላችሁም ቪዲዮ ላይክ አድርጋችሁ እስከ ዜናችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እየጋበዝን እንደተለመደው ለዛሬ ያዝንላችሁን ከሀገር ውስጥና ከውጭ ዋና ዋና መረጃዎችን በማስተዋወቅ እንጀምራለን። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰውን የህወሓት ቡድን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አጋሮች አሉን ሲሉ በይፋ ተናገሩ። በስትራቴጂክ ደረጃና የታመኑ ሲሉ የገለጿቸው ዶክተር ደብረጽዮን ገብረ ሚካኤል እነዚህ አካላት እነማን እንደሆኑ በመግለጫቸው ላይ ፍንትው አድርገው ተናገሩ። ዝርዝር መረጃውን በሚቀጥሉት 10 ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁን ቆዩ። አብዛኛውን ጊዜ በብሔር ማንነትና በጥላቻ ንግግር የሚወቀሱት የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ በዛሬው ዕለትም የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርች ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊ አሊ አህመድ በካናዳ ባንዲራ ስር ቢጫወትም ኦሮሞነቱ በድንበር አልቀረበትም ሲሉ የዘረኝነት ንግግርን ተናገሩ። ከዚህ ንግግር በስተጀርባም ለዚህ ተጫዋች ያሉትንና ለኦሮሙማ የዲያስፖራ አካላት የተናገሩት ንግግር ሾልኮ ወጥቷል። በሚቀጥሉት 10 ደቂቃዎቹ ዝርዝር መረጃን ወደ እናንተ እናደርሳለን። በዛሬው ዕለትም የመከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ከባድ ውጊያ እየተደረገ ቢሆንም መከላከያ ከፈረስ ቤት ደጋ ዳሞት እስከ ጮኬ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለው የፋኖ ኃይል ግራ ቀኝ ከብቤ እየደመሰስኩት ነው ሲልም የፌዴራል መከላከያ ሰራዊት ተናገረ። በዚህም ዘመቻ ከፍተኛ የፋኖ አመራሮችና የመረጃና ደህንነት አባሎችን በቁጥጥር ስር አውሎ ምርመራ እያካሄደ እንደሚገኝም አሳውቋል። በቁጥጥር ስር የዋሉት እነዚህ ከፍተኛ የፋኖ አመራሮችና የመረጃና ደህንነት እንዲሁም የስለላ አባላትን ስም ዝርዝራቸውና ፎቶቸውን የፌዴራል መከላከያ ሰራዊት ለህዝቡ አሳውቋል። ሙሉ መረጃውን በሚቀጥሉ ደቂቃዎች ውስጥ ወደ እናንተ የምናደርስ ይሆናል። እስከ ዜናችን ፍጻሜ ድረስ አብራችሁን ቆዩም። በትግራይ ክልል በኃይል የስልጣን መዋቅሩን ተቆጣጥሮ የሚንቀሳቀሰው የህወሓት ቡድንን የሚመሩት ዶክተር ደብረጽዮን ገብረ ሚካኤል ከመቀለ ከተማ ነዋሪዎች ጋር ባደረጉት ስብሰባ ፌዴራል መንግስቱ በትግራይ ላይ ጥሎታል ያሉትን ዘርፈ ብዙ ከበባና ክልከላዎችን ለመስበር የሚያስችሉ በስትራቴጂክ ደረጃ የሚሰሩ የታመኑ የውጭ አካላት አሉን ሲሉ በይፋ ተናግረዋል። ዶክተር ደብረጽዮን ገብረ ሚካኤል እነዚህን የውጭ አጋሮች ያሏቸውን አካላት በስም ከመጥቀስ የተቆጠቡ ቢሆንም ትግራይውንም ባለው ሁኔታ መቀጠል ስለማትችል ራስን የመከላከል አቅምን ማጠናከር ላይ ትኩረት ለማድረግ መገደዳቸውንም ገለጹ። አክለውም የክልሉ ታጣቂ ኃይሎችን በማጠናከር የዓለም አቀፉ ማህበረሰብ ትኩረት ማግኘት መቻላቸውን በዚህ መድረክ ላይ አስታውቀዋል። ይህንን መግለጫ ስንፈትሸውና ስንመረምረው በትግራይ ክልል ውስጥ የነበረው የውስጥ የስልጣን ፉክክር አሁንም ወደ ከፋና አደገኛ ወደ ሆነ አዲስ ቀጠናዊ ምዕራፍ መሸጋገሩን ያሳያል። ዶክተር ደብረጽዮን ገብረ ሚካኤል የፌዴራል መንግስቱን እርምጃ ለመመከት የውጭ አጋሮች አሉ ማለታቸው በቀጠናው ላይ አዲስ የውጭ ኃይላትን ጣልቃ ገብነት የመጋበዝና የሀገሪቱን ሉዓላዊነት አደጋ ላይ የሚጥል ስልታዊ ዝግጅት መኖሩን ያመላክታል። በተለይም በአሁኑ ወቅት በአፍሪካ ቀንድ በሱዳን ጦርነት በቀይ ባህር ዙሪያ የጎላው የሀያላን ሀገራት ፍላጎትና ስልታዊ ጥምረቶችን በከፍተኛ ሁኔታ እየተቀያየሩ ባሉበት አውድ ውስጥ እነዚህ አጋሮች በስም አለመጥቀስ ሆን ተብሎ የዲፕሎማሲና ወታደራዊ ሚስጥራዊነትን ለመጠበቅ እንዲሁም በፌዴራል መንግስቱ ላይ የስነ ልቦና ጫና ለመፍጠር የታለመ ስልት ነው ተብሎም ይገመታል። በሌላ በኩል ታጣቂ ኃይልን በመቆጣጠር ዓለም አቀፉ ማህበረሰብ ትኩረት ማግኘት መቻላቸው መግለጻቸው አሁንም በክልሉ ውስጥ ያለውን የትጥቅ አማራጭና ወታደራዊ መዋቅርን እንደ ዋነኛ የፖለቲካ መደራደሪያ መሳሪያ የመጠቀም ጽኑ ፍላጎት እንዳለውም ያሳያል። ይህንን አካሄድ ከዚህ ቀድሞ በፕሪቶሪያ የሰላም ስምምነት የተገኘውን አንጻራዊ መረጋጋት ሙሉ በሙሉ አደጋ ላይ የሚጥል ከመሆኑም በላይ በጦርነትና በከፍተኛ የኢኮኖሚ ቀውስ
የዛለውን የትግራይ ህዝብ በድጋሚ ለሌላ አላስፈላጊ ወታደራዊ ግጭትና የንጹሃን ደም መፍሰስ የሚያዘጋጅ አደገኛ ቀስቀሳ መሆኑን የፖለቲካ ተንታኞች በመጥቀስ ያስገነዝባሉ። ራስን የመከላከል አቅምን የማጠናከር አላስፈላጊነትን በማንሳት ህዝባዊ አመኔታን ለማግኘት መሞከር የውስጥ የስልጣን ክፍፍሉና አለመረጋጋቱን ወደ ግጭት ጠላት በማዞር የስልጣን እድሜን ለማራዘም የሚደረግ የተለመደ የፖለቲካ ስትራቴጂካዊ ታዛቢነትን ይገመታል። የኦሮሚያ ክልል ርዕሰ መስተዳድር አቶ ሽመልስ አብዲሳ የካናዳ ብሔራዊ ቡድንና የኖርች ሲቲ የእግር ኳስ ተጫዋች የሆነውን ትውልደ ኢትዮጵያዊን አሊ አህመድ በቢሮአቸው ተቀብለው ማነጋገራቸውን በማህበራዊ ትስስር ገጻቸው ይፋ አድርገዋል። ርዕሰ መስተዳድሩ በዚህ መግለጫቸው ተጫዋቹን ጠንካራ የስራ ባህል፣ ክህሎትና ራስን መስጠት ያደነቁ ሲሆን ስኬት ለሌሎቹ ወጣቶች ትልቅ መነሳሳት እንደሚፈጥርም ገለጹ። ይሁን እንጂ ከዚህ የስፖርተኛው አቀባበልና የእንኳን ደስ አለ መልእክት ጀርባ ጠንከር ያለ የብሔር ማንነትና የክልል ብሔርተኝነትን የሚያጎለበት ፖለቲካዊ ስነ ልቦናዊ መልእክት በግልጽ ተንጸባርቆበታል። አቶ ሽመልስ አብዲሳ በመግለጫቸው በካናዳ ባንዲራ ስር ቢጫወትም ኦሮሞማው ኦሮሞነቱን በድንበር ላይ አልቀረበትም፣ የትም ቢኖር ማንነቱ አብሮት ይጓዛል በማለት የተጫዋቹን ስኬት በቀጥታ ከብሔር ማንነቱ ጋር አቆራኝተውታል። ይህ አገላለጽ በኢትዮጵያ ወቅታዊ የፖለቲካ አውድ ውስጥ ትልቅ ስልታዊ ትርጉም አለው። የክልሉ መሪ የዲያስፖራው ማህበረሰብ በኦሮሚያና በዓለም መካከል ያለ የትስስር ድልድይ በማለት መግለጻቸው ከሀገራዊ ወይም ኢትዮጵያዊ ትርክት ይልቅ የክልል ማንነትን በማስቀደም የዲያስፖራውን የፖለቲካ ኢኮኖሚ አቅም በቀጥታ ወደ ክልሉ ማዕከል ለማምጣት የሚደረግ ስትራቴጂካዊ የፖለቲካ ንግድ መሆኑን ያሳያል። የስፖርት ዲሲፕሊን ለፖለቲካዊ ካፒታል ግንባታ መጠቀም በዓለም አቀፍ ደረጃ የተለመደ አሰራር ቢሆንም ይህ የርዕሰ መስተዳድሩ አቀራረብ ግን በአገሪቱ ውስጥ ያለውን የፖለቲካ የርዕዮተ ዓለም ሽኩቻ ፍንትው አድርጎ የሚያሳይ ነው። ፌዴራል መንግስቱ አጠቃላይ ሀገራዊ አንድነትና ኢትዮጵያዊነትን በሚሰብክበት በአሁኑ ወቅት የክልሉ መሪዎች በበኩላቸው በውጭ የሚኖሩ ስኬታማ ትውልደ ኢትዮጵያውያንን ስኬት ለየራሳቸው የብሔር ማንነት ማጠናከሪያነት መዋላቸው የፖለቲካ ትርክቱ አሁንም በተቋማዊ እና ሀገራዊ ማዕቀፍ ውስጥ ሳይሆን በብሔር ማንነት ዙሪያ መሽከርከሩን የቀጠለ መሆኑን ያረጋግጣል። ይህም ዲያስፖራው በአጠቃላይ ሀገራዊ ጉዳዮች ላይ ካለው የጋራ ተሳትፎ ይልቅ በየብሔሩ ከፋፍሎ የየክልሉ ፖለቲካ መሳሪያ ሆኖ እንዲቀጥል የራሱን ጫና እንደሚያሳድር የፖለቲካ ተንታኞች ያስገነዝባሉ። የኢፌዴሪ መከላከያ ሰራዊት ልዩ ዘመቻ ማወጁን ተከትሎ በጎጃም ቀጠና ውስጥ ውጊያ እየተደረገ ቢገኝም የፌዴሪ መከላከያ ሰራዊት ከፈረስ ቤት ደጋ ዳሞት እስከ ጩቄ ተራሮች ድረስ የፋኖ ታጣቂዎች ላይ ጥቃት የከፈተ ሲሆን በአካባቢው ያለው የፋኖ ኃይል ግራ ቀኝ ከብቤ ደመሰስኩ ሲልም አስታወቀም። ጄኔራል መሐመድ ተሰማ የሚመሩት የምስራቅ እዝ ካለፈው ሐሙስ አንስቶ በጎጃም ቀጠና የፋኖ ኃይሎች ላይ መጠነ ሰፊ ዘመቻም ከፍቷል። የፋኖ ጠንካራ ይዞታዎች ላይ ያነጣጠረውና ፋኖ ያለበትን ቦታ ድረስ ሄዶ የመምታት ኦፕሬሽን በከባድ ሰብአዊና ቁሳዊ ኪሳራ ታጅቦ ተቀጣጥሏል። ከሰሞኑ በተለይም በጩቄ ተራሮችና ደጋ ዳሞት ቀጠናዎች ለአስጨራሽ ጦርነትም ተደርጓል። የኢፌዴሪ መከላከያ ሰራዊት ዛሬ ባጋራው ሪፖርት በዘመቻው ድል እንደቀናው ቢገልጽም ዘመቻው የፋኖ ዋና ምሽግ በሆኑ በጩቄና አካባቢ ባሉ የቦቅላ ታዳጊ ከተማ፣ ቀኛቦ፣ ገደላማ፣ ደብረ ዘይት፣ አምስያት፣ ካባ፣ ዋሻ ሚካኤል፣ ኮርታ፣ ስናን ማርያም፣ መስታወት ኮረብታ፣ ፍቅር ጣር፣ ገነት ማርያም፣ ቁጭት፣ አልማ የተባሉ የቁጭ ሰንሰለታማ ተራሮች ላይ ያነጣጠረ እንደሆነም የኢፌዴሪ መከላከያ ሰራዊት አስታውቋል። በእነዚህ አካባቢ ጽንፈኛ ቡድን በገባበት ገብቶ አስገድዶ በመምታት በድል የታጀበ ኦፕሬሽን እየተደረገ እንደሚገኝም ታውቋል። የዘመቻው ዓላማም የፋኖ መረብ መበጠስና የህዝብን ደህንነት ማስከበር እንደሆነም ገልጾ እንደቀናው ማክሏል። በሁሉም አቅጣጫ እየተቀጠቀጠና ከፍተኛ ኪሳራን እያስተናገደ የሚገኘው ጽንፈኛው ቡድን በቆጭ አካባቢ ሲመታ ለማምለጥ ያደረገው ሙከራ ሳይሳካለት ቀርቶ በሰራዊቱ ፈጣንና መብረቃዊ ምት ሙሉ በሙሉ ተደምስሷል። በርካታ መሳሪያ ተተኳሾችን ጨምሮ
ከህዝብና ከተቋማት የዘረፋቸውን ተሽከርካሪዎች በቁጥጥር ስር ውለዋል በማለትም የፌዴሪ መከላከያ ሰራዊት ዛሬ አስታወቀም። በመግለጫውም ከአጎራባች ክልሎች ጋር ትስስር በመፍጠር ጠላትን በየትኛውም አቅጣጫ ሾልኮ እንዳይወጣ ግራ ቀኝን በመክበብ ተዋጊውንና ሎጂስቲካዊ አቅሙ ሙሉ በሙሉ ያጣበት ኦፕሬሽን ነው በማለት በጎጃም ጮኬ ተራሮች ከባድ ዘመቻ እየተደረገ እንደሆነ ጄኔራል መሐመድ ተሰማ ተናገረው።